በነገራችን ላይ አንተና ማለት በጌም ዙሪያ በማንቸስተር ዙሪያ ከፍተኛ ትንተና ያካሂዳል። የአካውንቱን ዲስፕሌይ ያደርግላችኋለሁ። ሼር ፎሎ አድርጉት። አብራችሁ ቆዩ። የምትለው ነገር አለ? This is United. የገባን ነው እንግዲህ በጣም እስካሁን ድረስ ረጅም ርቀት ነው እስካሁን የተጓዝነው። እንግዲህ የስቴዲየሙ በጣም ትልቅነት ግዙፍነት ያሳያል። በጣም እንግዲህ በስቴዲየም ሌቭል ማቀው አዲስ አበባ ስቴዲየም ነው። ይሄ ለእኔ በጣም ትልቅ ነውና አዲስ ኤክስፒሪየንስ ነው። እስቲ እንግዲህ እናንተም ከኔ የተሻለ ልታውቁ ትችላላችሁ። ግን ዩናይትድ ኦልድ ትራፎርድ ደግሞ ምን ይመስላል? አባችን ቆዩ። እንግዲህ እንደምታዩት ነው። እጅጉን በጣም ያምራል። በጣም ይገርማል ነው። ለመናገር ይፈርሳል ብሎ ማሰብ ራሱ በጣም ከባድ ነው። ለመናገር እንግዲህ ከቢዝነሱ አንፃር እንግዲህ መስዋዕት እንዴት ነው አለ ይዘት ለማድረግ አልችልም። ቃቱ እንግዲህ ግን የማንቸስተሩ ኦልድ ትራፎርድ ይመስላል። ተመልካቾች እንግዲህ ይህ የማንቸስተሩ ኦልድ ትራፎርድ ስቴዲየም ቃላይ 74,000 ሰው ሲቀመጡ ያዘ። የሚገርማችሁ ነገር ይህ ስቴዲየም በ1910 ፌብሩዋሪ 19 ላይ ሲሆን ይህም ስቴዲየም እንግዲህ በስኮቲሽ አርክቴክት አርኪባልድ ሌቼ በሚባል ሰውዬ ዲዛይን ተደርጓል። በሰዓቱ ዲዛይን ሲደረግ እንግዲህ የ80,000 ሰው ይዛል ተብሎ ነበረ ዲዛይን የተደረገው። ይህ ሰውዬ ወደ 38 ስቴዲየሞችን ዲዛይን በማድረግ ይታወቃል። በጣም ፌመስ የሆነ ዲዛይን አርክቴክት ነው። የሚገርማችሁ ነገር ይህ ስቴዲየም እንግዲህ 4 ስታንዶች አሉት። 4ቱ ስታንዶች ሰር አሌክስ ፈርጉሰን ስታንድ አንዱ ነው። ሰር ቦቢ ቻርልተን ስታንድ ሌላኛው ነው። ስትሬትፎርድ ኤንድ የሚባለው ደግሞ ሌላኛው ሶስተኛው ነው። አራተኛው ደግሞ ኢስት ስታንድ የሚባለው ነው።